بسم الله الرحمن الرحيم ቀጣይ ጥያቄ አካል እንዲህ ይላል አው ጥያቄ እህታችን እንዲህ ትላለች ቁጥራን ጥያቄ አንድ ሰው ወንጀል ላይ ወድቆ በቁርአን ምሎ ድጋሚ አልሰራም ብሎ ግን ደግሞ ሰራ ከዚያ ግን ድጋሚ አልሰራም ብሎ ለአላህ ቃል ገባ ግን በቁርአን የማለውን ምን በማድረግ ነው መማር የሚችለው በማዕና ወንጀሉ ሊማርለት የሚችለው ትላለች እህታችን ዞሮ ዞሮ ከፋራ ግድ ነው የሚሆነው በቁርአን መማል በአላህ Subhanahu Ta'ala እንደመማል ነው የሚቆጠረው በቁርአን መማል በአላህ Subhanahu Ta'ala እንደመማል ነው የሚቆጠረው ምክንያቱም ቁርአን የአላህ Subhanahu Ta'ala ባህሪ ነው ቁርአን የአላህ Subhanahu Ta'ala ባህሪ ነው እና የአላህ Subhanahu Ta'ala ንግግር ነው ይህ እስከሆነ ድረስ ደግሞ በአላህ Subhanahu Ta'ala ባህሪ መማል በራሱ በዛቱ እንደመማል ነው የሚሆነውና ከፋራህ ግድ ይሆናል ከፋረቱል የሚን የተሰኘው ማለት ነው فإطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم بلو الله سبحانه وتعالى እንደተናገረው ማለት ነው እና 10 ምስኪኖችን ቅድሚያ ማብላት የሚችል ከሆነ ሰውየው 10 ምስኪኖችን ያበላል فإطعام 10 مساكين من أوسط ما تطعمون أهليكم ቤተሰቦቻችሁን ከምታስመግቡት ከሆነው ምግብ ከመካከለኛው አብሉ ብሎ አላሁ Subhanahu Wa Ta'ala ተናግሯል እና فإطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم ወይም ደግሞ እነሱን ማልበስ بمعنى 10 ምስኪኖችን ማልበስ የሚችል ከሆነ ማልበስ ይችላል ማለት ነው በመከተል ደግሞ አው ኪስወቱም አው ተህሪሩ ረቀበህ ወይም ደግሞ ባሪያን ነፃ ማውጣት ማለት ነው ባሪያን ነፃ ማውጣት የተሰኘ የሆነ ጉዳይ በእኛ ዘመን ተሰውር ሊደረግና ሊቀርጽ የማይችል የሆነ ነገር ነው እና ባሪያ የሚባለው ጉዳይ የለም ወይም ባሪያ የሚባለው ነገር የለምና ማለት ነው ስለዚህ ከሶስቱ አንዱን አማርጦ መስራት የሚችል ከሆነ ማለት ነው መፈጸም ይችላል ያለበለዚያ ግን ከሶስቱ አንዱን አማርጦ መስራት የማይችል ከሆነ فمن لم يجد فصيام 3 ايام ያልቻለ የሆነ አካል ነው ያላገኘ የሆነ አካል ከሶስቱ አንዱን መፈጸምን ማለት ነው ያልቻለ የሆነ አካል ደግሞ 3 ቀናቶችን መጾም አለበት فصيام 3 ايام ከዚያ ذلك كفارة ايمانكم اذا حلفتم ብሎ አላሁ Subhanahu Wa Ta'ala ተናገረ ይህም ደግሞ ማለት በምትምሉበት ጊዜ ለመሐላችሁ ወንጀል ማሰረጃ የሚሆን የሆነ ነገር ነው በማለት አላሁ Subhanahu Wa Ta'ala ተናግሯል እና واحفظوا ايمانكم ይላል መጨረሻ ላይ መሐላችሁን ጠብቁ ይላል بمعنى ያው ብዙ አይነት ተፍሲር ቢኖረውም እንኳን واحفظوا ايمانكم የሚለው የቁርአን አንቀጽ ብዙ አይነት ተፍሲር ቢኖርም እንኳን ይሁንና ግን አንደኛው ተፍሲር واحفظوا ايمانكم ብሎ ማለት መሐላችሁን ጠብቁ ሲባል ከወዲሁ ከመማል ተቆጠቡ ማለት ነው ብለው የፈሰሩና ያብራሩ የሆኑ ዑለሞች አሉ ስለዚህ በማይሆነውና በሚሆነው ነገር ዘመላን ወይም ደግሞ ባልሆነ በሆነው ነገር ልንምል አይገባም መሐላችንን ልንቆጥብና ምላሳችንን ከመሐላ ልናግት ተገቢ ነው የሚሆነው والله اعلم እና ዞሮ ዞሮ እንደተከል ከፋረቱል የሚን ነው የሚሆነው አሁን በተወሰበ ሆኖ ሁኔታ በሁለተኛ ደረጃ ሁለተኛው ጥያቄ ባል አግብቼ ነበርና ያኔ ገና የ14 አመት ልጅ ነኝ አው የ14 አመት ልጅ ነበርኩና እሱ ጋር በየቀኑ እንጣላ ነበር በቃ ሶስቱንም ፈትቻለሁኝ ይለኛል በየቀኑ ፍች እንደሚወርድ እኔ አውቅ ነበር ግን ፈተኛል ብዬ አልሄድኩም ብዙ ጊዜ አብረን ቆይተናል በየቀኑ እየተፋታን ምናልባትም አንድ አመት ያክል ይህን በምን ላስተካክለው የሚል ጥያቄ እህታችን አንስታለች እንግዲህ ፍች ተከስቶ ከሆነ ማለት ነው በተከሉ በየቀኑ የተከሰተ የሆነ ፍች ከሆነ እንግዲህ ፍቹ ተከስቷል ማለት ነው ኒካህ የተሰኘ የሆነው ነገር አይኖርም ኒካህ የለም ማለት ነው በመካከላችሁ ስለዚህ ኒካህ እስከሌለ ድረስ ደግሞ በመካከል የግድ መለያየት ማለት ነው ያስፈልጋል ግድ ነው የሚሆነው መለያየት እና እሱ ሌላ አግብቶ እስኪፈታ ድረስ ማን ነው እሷ ሌላ አግብታ እስክትፈታ ድረስ ሰውየው ማለት ነው አንቺን ባል አድርጎ ወይም ደግሞ አንቺ ሌላ አግብተሽ እስክትፈቺ ድረስ አንቺን ባል አድርጎ ማን ነው ሚስት አድርጎ መያዝ አይችልም አንቺን ሚስት አድርጎ አንቺ እሱን ባል አድርገሽ መያዝ አትችሉም ወይም ደግሞ በመካከላችሁ ባልና ሚስትነት ማለት ነው አይኖርም እና በተከሉ حتى تنكح زوجا غيره ብሎ አላሁ Subhanahu Wa Ta'ala ተናግሯልና ሌላን ባል አግብታ እስክትፈታ ድረስ ማለት ነው ሌላን ባል አግብታ እስክትፈታ ድረስ ስለዚህ ከዛ ድረስ ሰውየው ሚስት አድርጎ ሊይዝ አይችልም በሶስት የፈታት ከሆነ ማለት ነው ሶስት ኒካህ ከተጠናቀቀ والله اعلم السلام عليكم ورحمة الله وبركاته